ውይ ሶልዬ እኔ ቆንጆ ያመጣሁልሽ ልብስ እንዴት ነው ያማረብሽ! ውይ ካይመጣሽ። አዎ ይቅርታ ፓንዶራ፣ ለአንቺ ልብስ ማምጣት ረሳሁ። በጣም ይቅርታ። ችግር የለውም አክስቴ፣ አትቸገሪ። ምን ነው ሳቂ፣ ከልጅ ልጅ መለየቱ ተገቢ ነው? ችግር የለውም። የኔ ልጅ እኮ ልብስ አላጣችም። አቤት ቆንጆ ልጅ ሶልዬ፣ ከአባትሽ አጠገብ ተቀመጫ፣ አባትሽ እያጎረሰሽ እንድትበይ። ምን ነው አባትሽ አጠገብ መቀመጥ አልፈለግሽም? ችግር የለውም። እዛ ጋርም ከሆነ ልታጎርሳት ትችላለህ አይደል? እንዴ ቆንጆ። ይቅርታ የምግብ ፍላጎት